ትሆናለህ፣ አማራ ትሆነ ምንድነው ኦሮሞ ትሆነ። ዛሬ እኮ አንተ ኦሮሞ ነው። ጥያቄን ጠይቅ። ምን ጥያቄ? እናንተን የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ነው የመጣሁት። ኖ ሞጣ ለምን ትፈራዋለህ? በስራ ምን የፖለቲካ ችሎታ አለው? ዮኒ ጓያው የምፈራው ለምን እየጠየቀኝ ነው? ቆይ አዴ ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ? አየው ምን ያክል ይኸውልህ አንተ ይኸውልህ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ ያለ ለምን ተዋሻለህ? አንተ ለምን ተዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን እናት ብሪጅስቶን ኢትዮጵያ ነው ያለችው። አስገባት፣ አሁን አስገባት። መግባታችን ምንድነው? ላይቭ ተገባለች። በግሩፕ ነው የገባችው እኮ በግሩፕ መግባት አይቻልም። እሷን የታበች መግባት አትችልም። ማጭበርበሩ ይቀር አለች እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ግዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩህ እኮ። ስለዚህ ይሄንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራ ነው። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃለን። ፋክቱን ነው የምነግርህ። ነቅለን እናበራለን ነው የምልህ። አማራን ይመራው። ይሄንን የባህልን ውስጥ ተሰግስገህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጠይቀው ማለት ነው። ጠይቀው ይሄ ነው አቋም የለውም ይሰራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ ኦልዌይስ ሞጣ